ፎር ዛት ማተርም ከዱባይ ጋር እኮ ሰላም አሪፍ እንደውም ሪሌሽን ያላት አይደለ ጥሏ እኮ ከአረብ ሀገሮች ጋር ጥሏ ማለት ነው ምንድነው የአሜሪካንን እንትን እዛው እስከተታችሁብኝ ነው ቤዞች የጦር ቤዞች ከዛ ነው ጥቃት እየተደረሰብኝ ያለው ምክንያቱም እንትኖቹ የመርከቦቹ የጦር መርከቦች ያሉት ሩቅ ናቸው የሚተኮሱት መሳሪያዎች ደግሞ የሩቅ አይደሉም የቅርብ ናቸው የሚወነጭፉ ናቸው ስለዚህ ከዚሁ ከአረብ ሀገር ካሉ ቤዞች ነው የሚሉት የሚወነጨፉት ነው የሷ ችግር ስለዚህ ይሄንን እንትን በለው አታስወነጭፉ ወይንም ቤዙን ዝጉልኝ ወይንም አስወግዱልኝ ነው ይሄ ደግሞ ሎጂካል ነው ብዬ ነው ማስብ ለምሳሌ አሁን ኢትዮጵያ አለች ከኤርትራ አሁን ቤዛ አላት የኢትዮጵያ ተቃዋሚዎች ኤርትራ አሉ ምናምን ነገር ከዛ እየተነሱ አሁን ቢወጉ ኢትዮጵያን ማለት ነው እና ኤርትራ እኔ ገለልተኛ ነኝ ማለት ትችላለች እንዴ አችልም ስለዚህ እና ደግሞ ኢትዮጵያ ሄዳ ደግሞ እዛ ኤርትራ ውስጥ የሆነ ካምፕ ብታጠቃ ምን ብንትል እንትን የተጎዳ ሶቨሬኒቲ የተጎዳ ምናምን ነገር ትላለች እንዴ አንዴ ነገሩን ሁሉ ይሄ ተበላሽቷል ስለዚህ አንለስ ኢንተለጀንሳችንን ካልሰደቡን በስተቀር እንትን አለ ብዬ ነው ማስበው ኤኒዌይስ እሺ ጥሩ እንደው ይሄን ጉዳይ ካነሳው አይቀር ዝግጅታችንን ለመደምደምና የመጨረሻውን ርዕስ እንድናነሳ ያስገድደናል ኢራን እነዚህን ሀገሮች የምትደበድብበትን ምክንያቶች እየጠቀስክ ነበርና በርካታ ሀገራትን ደብድባለች በተለይ ግን እንደ ዩኤኢ ኢራን ሚሳኤሎች ተንጋጉባቸው ስፍራ ግን ማግኘት እጅግ ያዳግታል በርካታ ጥቃት የተፈጸመባት ዩኤኢ ናት ጆርዳን ኩዌት ኦማን ሳውዲ አረቢያ ኳታር የመሳሰሉ ሀገራት ጥቃት የተፈጸመባቸው ነው በርካታ ጉዳትም ደርሶባቸዋል ነገር ግን እስካሁን ድረስ አጸፋ አልሰጡም ነገር ግን ትናንት ነው ከትናንት ወዲያ ወጣ አንድ ዘገባ ላይ ግን መሐመድ ቢን ሰልማን የሳውዲው አረቢያ ንጉስ ጦርነቱ እንዲቀጥል ይፈልጋሉ ይሄንንም አሜሪካን እየጎተጎቱ ነው የሚል ነገር ደግሞ እንሰማለን እና ለምን ያጸፋ ምላሽ እየሰጡ ያሉት ይሄ በጣም ምርጥ ጥያቄ ነው ብዙ ሐሳቦች አሉ አሁን እንደነገርኩ ያለው ሐሳብ ኢራን ይሄን ጦርነት አልጀመረችም ይሄ እንደሚባለው ምንድነው ዋር ኦፍ ቾይስ ነው የሚባለው አሜሪካና እስራኤል መርጠው ፈቅደው ያደረጉት ጦርነት ነው ኢራን እያደረገች ያለችው ምንድነው ሪታይሌሽን ነው መመለስ ነው አይን ላይን ማለት ነው ምንም ኢኒሺየት ያደረገችው ነገር የለም እሷ ማለት ነው አስተውለን ሂደቱን አይተነው እኮ የሆነ ነገር መጀመሪያ እነሱ ያጠቃሉ ከዛ ምላሽ ይመጣል ከዛ ይጠቃል ምላሽ ይመጣል ቅድምም አንስተነዋል እንደዚህ ነው ጉዳዩ ያለው ማለት ቅድም እንዳነሳ ነው የኢራን ትልቁ ፍላጎት ትልቁ እነዚህ የአረብ ሀገሮች ላይ ካርታውን አይተዋል አይደል የአሜሪካ ቢዞች ያለው አጥር እኮ በለው እኮ ሙሉ ለሙሉ ሊስራሪ አጥር ማለት ነው ሳውዲ አረቢያ ሁለተኛ ደጀን የመጀመሪያው ደጀን እነዚህ ኩዌት ዩኤኢ ምናምን አጥር ናቸው ሁለተኛው ደጀን ሳውዲ አረቢያ ጆርዳን ሶስተኛው ደግሞ እዛ እስራኤል ሀገርና እና ባህር ላይ ያሉት የአሜሪካ እና የእንግሊዝ የጦር ፈረንሳይ የጦር ቤዞች መርከቦች የጦር መርከቦች እነሱ ናቸው የሚከላከሉት እስራኤልን ማለት ነው አሁን ጦርነቶቹ ውጊያዎቹ ጥቃቶቹ የሚደርሱት ከነዚህ ቦታዎች ነው የኢራን መሰንጥኔም የሰለላ መረጃዎችም እንደዚህ ነው ስለዚህ እነዚህን ቦታዎች አላጠቃም እነዚህ ነው ማጠቃው በዚህ ሂደት ውስጥ ግን ሻርፕ ኔል የሚባለው የፍረንጠርጣሪ የሚባሉት ነገሮች ይከሰታል ምክንያቱም ያው ማምከን ማለት እንደዚህ ይመጣል የሆነ ድሮንም ሚሳኤልም ይመጣል ከዚህ እንትን ይላል ኬኔቲክ ነው ማምከኛው ማለት ነው ስለዚህ ሲጋጩ የፍረንጠርጣሪ አለ አይደል ግብዴ ነው በጣም ያያየኑ ነበር ቪዲዮ ግብዴ እነዛ ግብዴዎች አንተ ላይ ራሳችን እንደምታውቀው ትንሽ እንደው ምጥን ያለን ቆመናችን ምጥን ያለን እኛ ላይ ወድቆ አንተርፍም እነሱ ላይ ግን በጣም ጉዳት ያደርሳል ቤት ላይ ሲወድቅ ጉዳት ያደርሳል ብዙ ነገሮች ያደርጋሉ በዚህ የተጎዱ አካሎች አሉ ኦፍ ኮርስ ይሄንን እንደ በጎ ነገር ያወስዱትም አረብ ሀገሮች ታዲያ ለምንድን ነው ምላሽ ያልሰጡት በሁለት አይነት ምክንያት ሶስት
ወይም 4 ምክንያቶች መጥቀስ ይቻላል። የመጀመሪያው ምክንያት የሱኒ ሺያ ችግር ነው። አሁን የሱኒ ሺያ ያው የታወቀ ነው በሃይማኖት ውስጥ ያለው ማለት ነው። ኢራን የሺያ አስተሳሰብ ከእስልምና ውስጥ አንዱ አስተሳሰብ ነው የሺያ አስተሳሰብ የሱን ከዛ ውስጥም ደግሞ እነዚህ 12 ኢማሞች የሚባሉትን የያዘች ነች። እነዚህኛዎቹ ደግሞ የሱኒ አብዛኛዎቹ ማለት ነው። ከሱኒም ደግሞ የሰለፊያ የሚባለው አስተሳሰብ አራማጆች ናቸው። ሳውዲ አረቢያ፣ ኳታር ምናምን የሚባሉት ነገሮች ማለት ነው። አሁን በጣም ጉትጎታ አለ። በጣም ምንድን ነው አስተውለ ከሆነ ማለት ነው አንደኛ ፎልስ ፍላግም ነበረ። ፎልስ ፍላግ አሁን እየወጡ ነው። ኳታርም እንትን ብላለች፣ አድሚ ታደርጋለች። ባህሬንም ራሱ እየወጣ ነው። ኒውዮርክ ታይምስም ያወጣቸው ነገሮች። ፎልስ ፍላግ ማለት ምንድን ነው? እስራኤል እና አሜሪካ ምን ያደርጋሉ? አረቦች ላይ ጥቃት ያደርሱና ከዛ ኢራን ይችላሉ። በዚህ የተነሳ ደግሞ ምን ይደረጋል? እዛ ሄዶ ግጭት ይፈጥራሉ። ጦርነት ውስጥ እንዲገቡ ነው። በቃ ፑሹ ይሄ ነው። በቃ የአረብ ሀገራት እርስ በርስ አረብ ሀገሮች እርስ በርስ ሳይሆን አረብ ሀገሮች ከኢራን ጋር እንዲጋጩ ነው ሁሉ የሚፈለገው። ይሄ ነው አላማው። ለምን መሰለ ተብሎ የሚታሰበው ማለት ነው። ልክ ሁለቱ ከተያያዙ አሜሪካና እስራኤል ይወጣሉ። ምንድን ነው የሚሆነው? አሁን የሱኒና ሺያ ጦርነት ነው የሚሆነው። ስለዚህ አሁን ብዙ ጥቅም ነው የሚያገኙት። እነዛ ፋታ ያገኛሉ። አሜሪካና እስራኤል ሲወጡ ፋታ ያገኛሉ። እንትናቸውን መሳሪያዎቻቸውን ይጠግናሉ፣ እንትን ይላሉ። ሁለቱ ደግሞ እርስ በርስ ደግሞ ምን ይደረጋሉ? ይጋጫሉ። ብዙ ጊዜ ይሄ ሳውዲ አረቢያ እንደዚህ ጎተጎተች ምናምን የሚባሉት መረጃ ምንጮቻቸው እስራኤሎች ናቸው፣ የእስራኤል ዜና ወኪሎች ናቸው። ብዙ ጊዜ ዎል ስትሪት ጆርናል ይሄ አግዚዮንም ሆነ ማንም የሚጠቅሳቸው የእስራኤልን እንትኖችን ነው የሚጠቅሰው። ደግሞ ቤንያሚን ኔታንያሁ ምን ብለዋል? አውሮፓዎችን ራሱ ግቡበት እስኪ ድረስ ብሎ ጠይቋል። አሁን በቅርብ ያለው ትራምፕም ግቡበት እስኪል ድረስ ገብቷል። ያው የሚቻል ነገር ስላልሆነ ማለት ነው። አሁን ይሄኛው እነዚህ ከገቡ ሁለቱ ከገቡ ጦርነቱ የሱኒና ሺያ ይሆናል፣ ይወጣል። ስለዚህ ብዙ ነገር ጥቅም ያገኛል። ቀደም የጀመርኩት ሁለተኛ ደግሞ ሁለቱ ይዳከማሉ። ለዚህ ለግሬተር እስራኤል ፕሮጀክት ደግሞ ምቹ ሁኔታ ይፈጠራል። ይሄ ነው። ሌላው ደግሞ ሶስተኛው ደግሞ ምንድን ነው? ቱርክ ጫና እያሳደረች ነው። ትላንትና ነው ከትላንት ወዲያ በወጣ መረጃ ጦርነት ውስጥ አረብ ሀገሮች እንዳይገቡ ጫና እያሳደረች ነው፣ እንዳይገቡ ማለት ነው። አራተኛው ደግሞ ዋናው ነገር ደግሞ ስንለው ደግሞ እስራኤል ራሷ መጠበቅ ያልቻለች ከኢራን ሚሳይል ማለት ነው። አሜሪካ ራሷን መጠበቅ አቅቷት ቤዞቿን ሁሉ ለቃ ወጣ። አሁን ኔቶም ራሱ ወጥቷል አይደል? ናቶም ራሱ ወጥቷል። ወጣ ማለት አረብ ሀገሮች ምን ቻንስ ይኖራቸዋል? እንዴት ነው? አይቻልም። ገብቷል። የሆነ ነገር ከተፈጠረም ራሱ በጣም ሲሪየስ ነገር ከተፈጠረ ራሱ ጥርጣሬ ማለት ነው ንጉሳዊ ቤተሰባቸውን ነቅለው የሚሄዱ ነው ይመስለኝ፣ ብሩን ይዘው የሚወስዱ ማለት ነው። ምክንያቱም ከህዝባቸው ጋር ያላቸው ሪሌሽን በጎ አይደለም። አሁን ደግሞ ሌላው ተጨማሪ ሳውዲ አረቢያ ናት በጣም ኤክስፔክት የምትደረገው። እሷም ሳውዲ አረቢያ ኤክስፔክት የምትደረገው ትገባለች ተብሎ፣ ምክንያቱም የአረብ ሀገር ላይ የተሻለ ጉልበት አላት ተብሎ ይታሰባል ማለት ነው። አሁን ሳውዲ አረቢያ እንዳትገባ ደግሞ ሁቲዎቹ እዚህ ማለት ነው፣ በአረብኛ ሁሲ ነው የሚባሉት። እነዚህ ሁቲዎቹ ወጥረው ይዘዋል። ቅርብ ናቸው። እነዚህም ያው እስካሁን ኢራን ማንንም አልፈለገችም። ኮንፊደንሱ አዲስ መች ነው ያለው ማለት እስካሁን ማኔጅ እየተደረገ ነገሩ። አሁን የእግረኛ እንትን ከገባ ምናልባት አሁን እነዚህ ሁቲዎቹ እያሟሟቁ ነው። ሌላው ሪዝን የዚህ የሁቲዎቹ ጉዳይ ነው። የሁቲዎቹ ጉዳይ ያው ሳውዲን ቼክ እያደረጓት ነው እንዳትገባ ወጥሮ ይዟታል። ምክንያቱም እነሱም በጣም የሚገርም ሚሳይል ነው። ከምን ድረስ ነው? እስራኤል ድረስ የሚደርስ ሚሳይል ነው የታጠቁት። ቀላል አይደለም የሚያደርሱት ጉዳት ቀላል አይደለም። የባህር የዚህ የባብል መንደብ ማለት ነው። ያኛው 33 ኪሎ ሜትር ነው፣ ይሄኛው ደግሞ 17 ኪሎ ሜትር ነው። የሳውዲ ጋር የተያዘው ሌላው አንደኛው ፋክተር አረቦቹ ጦርነት ውስጥ እንዳይገቡ የተደረገው ሳውዲ ናት ዋናዋ። ምክንያቱም ሳውዲ በአረብ ሀገር ላይ ድሮ ግብጽ ነበረች፣ አሁን ሳውዲ ሆናለች። ኤኒዌይስ እዚህ ሁቲዎቹ ቼክ እያደረጉ ነው እሷን።
ምክንያቱም የታጠቁት መሳሪያ ቀላል አይደለም። ሁቲዎቹ አንደኛ አሁን እንትን እያደረገች ነው ነዳጅ የሆነ 10% በዚህ እያስወጣች ነው ሳውዲ አረቢያ። የሁርሙዝ አለ አይደል በዚህ ፓይፕ ተክላ በዚህ በቀይ ባህር በኩል እያወጣች ነው ነዳጅ። እሱን ነው ጥረት እያደረገች ነው ምናምን ነገር ብለው እንደ ጥሩ እንደ በጎ ኮንትሪቢዩሽን የሳውዲ አረቢያን በጎ ኮንትሪቢዩሽን እያነሱ ነው በሱ። ስለዚህ እሱ አንተን ማለት እነዚህ ሁቲዎቹ ይህንንም ያወድሙታል ማለት ነው ነዳጁ ነው። እና በቃ እነሱም ሁቲዎቹ ማለት እንደዚህ በቃ ሳውዲን ሊበቀሏት በጣም ነው የሚፈልጉት። ምክንያቱም በየመን ጦርን ከዩናይትድ አረብ ጋር ሆነ በጣም አሰቃቂ ነገር ነው የመን ላይ የሰሩት ከአሜሪካ ጋር ሆነ ማለት ነው። ስለዚህ ግረጅ አለባቸው ይሄንን። ኤኒዌይስ ይሄ ነው ሶ አረቦቹ እንግዲህ የዩናይትድ አረብ ኤሚሬት ጉዳይ የተለየ ነው። እሷ ከመጀመሪያው ጀምሮ ገለልተኛም አይደለችም። ዩናይትድ አረብ ኤሚሬት የእስራኤል ጥብቅ ግንኙነት አላት ከእስራኤል ጋር እና ከአሜሪካ ጋር ማለት ነው። አብዛኛውም ጥቃት እየደረሰ ያለው አንደኛው ምክንያት አብዛኛው የአሜሪካና የእስራኤል እነሱን ነው እንትን ሳይሆን የአረቦቹን ንብረት ሳይሆን ማጠቃው ኢራን የምትለው ማለት ነው። የአሜሪካና የእስራኤል ሼር ያለበትን ነው ማጠቃው ነው እያለች። ስለዚህ ብዙ ሼር ያላቸው እነዚህ ዩናይትድ አረብ ኤሚሬትስ ብዙ ሼር አላቸው እዛ ውስጥ የነዚህ። ስለዚህ በብዛት የተጠቂው እሷ ነው። ደግሞ ከኢራን ጋር ምን አላት የድንበርም የሆነ ደሴቶች ላይ ይገባኛል እንትን አለ። ወታደሮቹ ከመጡ ኢራን እዚህ እመጣለሁ ብላለች። እነዚህ ይገባኛል የሚነሳባቸው እዛ ውስጥ እገባለሁ ብላለች። ያው የማያስቆምም ያለም አይመስለኝም። ኤኒዌይስ ብቻ ግን ዩናይትድ አረብ ኤሚሬት ብዙ ሰው የሚጠላት አላውቁ ለመናገር በዓለም ላይ ያላት ሚና በበጎ የሚነሳ አይደለም። ከሱዳን ጋር ባሉት ጉዳዮች የመን ውስጥ ራሱ ኢቨን እስከ ሳውዲ አረቢያ ጋር እስከ መጣላት ደርሰዋል። ምክንያቱም ሳውዲ አረቢያን ለማዳከም ኢማጂን አሁን እዛ ነበር ስሰራ የነበሩና ቀድማ ነው ነቅታ እንትን ያለችው ምናምን ነገር። ስለዚህ ብዙም ፍቅር የለም ለዩናይትድ አረብ ኤሚሬት ማለት ነው። የእነሱ አንድ አካል ነው ተብሎ ነው የሚወሰደው። እንዴት ነው ለምንድን ነው እንትን ያላሉት? የመጨረሻዋን አንድ ምሳሌ ከኢራን ጋር ጦርነት ውስጥ ገቡ ማለት ለእስራኤልና ለአሜሪካ ወገኑ ማለት ነው አረቦቹ። በአሁኑ ሰዓት በእስራኤልና ለአሜሪካ በተለይ ለእስራኤል መወገን በጣም ኮስቲ ነው። ምክንያቱም 2 ዓመት ሙሉ ፍልስጤሞች ላይ የሰሩትን እንትን አለ እንኳን ለአረቦቹ አይደለም ይሄ ለሰፊው ማህበረሰብ አረብ አይደለም የዓለምን ህዝብ ሁሉ ማለት ነው ጸረ እስራኤል ሳይሆን ጸረ ጽዮናዊ ያደረገው 2 ዓመት ሙሉ የሰሩት ይሄ በጣም የሚደብር ነገር ነው። አሁን በቅርብ ራሱ እየወጡ ያሉት የዛ የ1 ዓመት ልጁ ላይ የዛ መድፈር ላይ እንደውም አንዲት ሊባኖሳዊ አሁን ከሊባኖስ ጋር ጦርነት እያደረጉ አይደል ፕሪስ ሞርጋን ላይ ማለት ነው እዛ ላይ ቀርበሽ ሂዝቦላን እንትን ትላለህ ወይ አለ። ምንድነው አንዲት ክርስቲያናዊ ሊባኖሳዊ ነች። ሂዝቦላን ትቃወሚያለሽ ወላ ስትጠይቅ ለምንድነው የምቃወመው ማለት ነው። የእስራኤል ወታደር ማለት እኮ በሲሲቲቪ ዓለም ህዝብ ያን እንትን ያለው ቅድም ያነሳ ነው ኬዝ ማለት ነው። አንድ ፍልስጤማዊ ደፍረው ምን ብለው እንትን ያሉ ናቸው። ደግሞ እዚህ የፍልስጤም ሴቶችን ደግሞ በነገራችን ላይ ሲደፍሯቸው ቅዱስ ቁርአን እየከፈቱ ነው የሚደፍሯቸው ታውቃለህ። ወታደሮቹ ሲደፍሯቸው ለምንድን ነው? ከቅዱስ ቁርአን ጋር ያላቸው ሪሌሽን ሴቶቹ ማለት ነው የቶርች እንዲሆን ነው። ሲስተማቲክ ነው በጣም እንትኑ። ስለዚህ እነዚህ ሰዎች እነዚህ ሊትራሊ እነዚህ ደፋሪዎችን እኔ መተው የተናገረችው ነው ሚዲያ ላይ ያለው የተናገረ ምንድነው መተው እኔን እንዳይደፍሩኝ እኮ መከታው ነው ያዙልኝ እኮ እነዚህ ሂዝቦላዎች ናቸው። ስለዚህ እነዚህ ሰዎች ለምንድን ነው እንትን የምለው? እነዚህ ሰዎች ባይኖሩ እንትን አልኩ ነው እኮ አሁን ይሄ ሴንቲመንት በዓለም ህዝብ ላይ ሁሉ ተጋርቷል። ገባ አይደለ? ዊዛውት ማለት ለኢንተርናሽናል አሁን እኛ ደካሞች ነን፣ ሁላችንም ደካሞች ነን። ስለዚህ ምንድን ነው ከማያዋጣ ጉልበት ምን ይባላል? በህግ አምላክ ማለት ይባላል። ስለዚህ እናንተ ደካሞች ነን አይደል? ስለዚህ በህግ አምላክ እንላለን። በህግ አምላክ ህግ
በስልጡን እንትን ውስጥ ያለ ነው። ከባድ ነው ያለው ቫሉ ማለት ነው። በህግ አምላክ እንላለን። ይህን ሁሉ ነው ኢንተርናሽናል ሎ የሚባለውን ነገር በሙሉ ነው ሁለቱ አሜሪካና እስራኤል ሊደፈጠጡት። አንድ ትልቁ እኮ እንትናቸው ይሄ ነው። ኢንተርናሽናል ሎ ከመደፍጠታቸው የተነሳ ሁሉ አሁን ምን ኖርማል ነገር አሁን ምንድነው ተብሏል መሰለህ እና ምንድነው እስራኤልና አሜሪካ ምንድነው ኒውክሊየር ቦምብ ሊተኩሱ ይችላሉ። አሁን እኮ ኖርማላይዝድ ሆኗል አይደል? አሁን እኔ እናንተ አሁን እስራኤልና አሜሪካ እኔ ኒውክሊየር ቢኖር ነው ማለት ነው መመኘት አይከፋም አይደል? ለምን ራሳችን ላይ ምቀኛ ነው እንመኝ። ኢትዮጵያ አሁን ኒውክሊየር ቢኖራት ማለት ነው ይህን ያህል ጨካኝ አይደለንም ማለት ለመተኮስ ማለት ነው። እንደ ዲተረንት እንትን እንላለን፣ ግን ለመተኮስ እነዚህ ሰዎች አሜሪካ ናጋሳኪና ሂሮሽማና ኒውክሊየር ተኩሳለች። እስራኤል 2 ዓመት ሙሉ በፍልስጤሞች ላይ ያንን አሰቃቂ ነገሮች ተደርጓል። ቱዋቴክስ ኔታንያሁ እኮ በአይሲሲ እኮ ይፈልጋሉ እኮ በአይሲሲ በጦር ወንጀለኝነት እየተፈለገ ያለ እኮ መሪ ነው። እነዚህ ሰዎች ላይ ማለት ነው ዴንጀረስ መሳሪያ ነው ያለው። ደግሞ ምን የሚወቀሰው ነው ሌላው ነው እኮ የሚወቀሰው። ተመልከቱ፣ ኢማጂን የፕሮፓጋንዳ ፓወር። አሁንም ሊተኮስ ይችላል በሚል ነው ኩዌት ነው መሰለኝ የኒውክሊየር ጨረር ማስጠንቀቂያ ሰጥቷል። ብዙ ነገር እንትን ተብሏል። ግን ቡሽራ የሚለውን አሁን ቡሽራ አሁን የኢራን የኒውክሊየር ማዕከል ኩዌት አሁን የራዲዬሽን ሊክ አድርጓል ብላ እያስጠነቀቀች ነው ህዝቧንም አጨረሩ። ምክንያቱም ቡሽራ ከኩዌት ጋር ጎረቤት ናቸው፣ ቅርብ ናቸው። ቡሽራ ማለት የኢራን የኒውክሊየር ባለፈው ጥቃት ያደረሰችበት እስራኤል ማለት ነው። ስለዚህ ሊክ ያደረገን ይኖራል በሚል ጥንቃቄ አሁን ኩዌት ውስጥ ጥንቃቄ እንትን እየተላለፈ ነው። አሁን ምን ሆኗል ማለት ነው? ተላምደናቸዋል። የእነዚህ ሰዎች ጭካኔ ተላምደነዋል ማለት ነው። ቱ ዚስ ኤክስቴንት ነው ማለት አይምሯችንን የደፈሩት ማለት ነው። ልባችንን ሪሊ በጣም ማለት ህግ ከሌለ ቃል ህግ አራዊት ሆነን አይደለ? አራዊት እኮ ነን ማለት ነው አይደለ? ዲስ መች ነው ህግ ኢዝ ኢምፖርታንት። በጣም ደግሞ እንደ ኢትዮጵያ አዲስ አበባ ደግሞ የዲፕሎማት ሀገር ነች አይደል? ዲፕሎማሲ እኮ አብዛኛው በውስጥ ታዋቂነት የህግ እንትን ማለት ነው። ዊዝን ሎ ውስጥ ነው ማኒቨር የምታደርገው ማለት ነው። ጦርነት ከገባ ዲፍረንት ቲንግ። ስለዚህ ኢቨን ጦርነት ራሱ ስታደርግ በህግ አግባብ ነው መሆን ያለበት። የጦር ወንጀል ምናምን ነገር የሚባሉ ነገሮች ስላሉ ማለት ነው። ይህ ህግ ኢዝ ኢምፖርታንት። እነዚህ ሁለቱ ሀገሮች እኮ ነው ይህን ህጉን በሙሉ እንትን ብለው አሰጡን እኮ ጀርባ ገባል። ስለዚህ እነዚህ ሰዎች ደግሞ ዝድሞስ ዴንጀረስ የሆነ መሳሪያ ይዘዋል። ኒውክሊየር ቦምብ ታጥቋል። አውዳሚ መሳሪያዎችን እንትን ብሏል። የሚያወድሙትን ተመልከት። ከዛ ከንትን የሚወጣው ማለት ነው ለቡን የሆነ ግብር ነው ይመስል የደም ግብር አበላ ነው የሚባለው። ኤኒዌይስ ብቻ ግን ዞሮ እና አረቦቹም ሌላ ለመጨመር መቼም እንደው ወሬ ያነሷል እንደሚባለው ማለት ነው። የአረቦቹም ሌላም ደግሞ ምንድን ነው የሆነ የባላንሲንግ አክት ነው እየደረጉ ያለ። ኢራን ሙሉ ለሙሉ እንድጠፋም አይፈልጉም፣ እንድትዳከም ነው የሚፈልጉት። ምክንያቱም ምንድን ነው አቅም እንደሌላቸው አውቀዋል። ስለዚህ እስራኤልን ባላንስ ሊያደርጉልን የሚችሉት እነሱ ናቸው የሚለው። ኦፍኮርስ መሪ ስትሆን እኮ ሰም ፎርም ኦፍ ናርሲሲዝም አለብህ አይደል? የተጋነነ ራስ ወዳድነት አለብህ አይደለ? ስለዚህ ይሄ ምንድነው ባላንስ ለመጫወት ይፈልጋሉ። ኦፍኮርስ ኢራን ፈረሰች ማለት ደግሞ ተሰደው ምናምን ነገር ወደ አረብ ሀገሮች ነው የሚመጡት። ወደ አረብ ሀገር ሲመጡ ደግሞ ቅድም ያልኩት የሱኒ ሺያ እንትን አለ። ስለዚህ ማጆሪቲ ነው የሚሆነው ወደዚህ ማለት ነው። ራሳቸው ራሱ አይረጋጉም። እዚህ የመዋጥም ነገር ይኖራል፣ ብዙ ነገሮች አሉ። ስለዚህ ሀገሪቷ እንድትፈርስ አይፈልግም። ብቸኛ ሀገሪቷ እንድትፈርስ የምትፈልገው እስራኤል ናት። እና ደግሞ ያው እንደምታውቀው ነው ብዙም ደንታ የላትም እሷ፣ ለእኛም ደንታ የለንም። ይህን ይመስለኛል እንግዲህ ምክንያቶቹን ያስቀመጥካቸው ይመስለኛል። ከ4 በላይ የሚሆኑ ምክንያቶችን አስቀምጠናል።